ሰላም ሁሉትዬ እንዴት ናችሁ? እኔ ደህና ነኝ። የጽጌረዳ ቤተሰቦች ላይክ፣ ሼር፣ ኮመንት የምታደርጉልኝ በጣም ነው የማመሰግን። ዛሬ ልላችሁ የፈለኩኝ እንግዲህ ሁላችሁም አረብ ሀገር ያላችሁ ሰዎች እስቲ ኮመንት ጻፉልኝ። እኔ በበኩሌ በወር አንዴ ነው ደሞዝ የሚሰጠኝ። ወሩም ሙሉ ሰርቼ በወር አንዴ ነው የሚሰጠኝ። ገባችሁ? ጓደኞቼም እንደዛው እዚህ አሁን ወደ 5 ወደ 6 አለ በወር አንዴ ነው የሚሰጠን። እና ኢትዮጵያ ያለ ሰው ይረዳቸዋል ወይ? እኔ አሁን ብዙዎች ጓደኞቼ ቤተሰቦቻቸው አይረዷቸውም። በቃ አረብ ሀገር ነው ያለች ላኪ ላኪ ነው በቃ ተቸግረን ነው የሚሉ ኢትዮጵያ ያሉ ሰዎች። እንዴ እዚህ ሀገር እኮ አረብ ሀገር እንደ ቅጠል እንደ ዛፍ ብር አይመዘዝም፣ አይሸመጠጥም እንደ ብር እንደ ዛፍ። እውነቴ ነው። ብዙዎቹ ግን ኢትዮጵያ ላይ ያሉ ቤተሰብ የማይረዱ ቤተሰብ አሉ። ማለት በቃ እህታቸው ወይም ልጃቸው ቤተሰባቸው በአጠቃላይ አረብ ሀገር ካለ በቃ ላኪ ነው። በቃ ላኪ በየወር ሳይሞላ በቃ ማመቻቸት ብር መላኪያ የሆነ ነገር ላኪ ነው የሚሉ። እናንተስ እስቲ በአረብ ሀገር ያላችሁ ሁላችሁም ቤተሰቦቻችሁ እንዲህ ናቸው? አንድ ሁለተኛ ነገር ደግሞ በየወሩ አይደል ደሞዝ የሚከፈላችሁ? ከወር በፊት ይከፈላችኋል፣ ይሰጣችኋል። ምክንያቱም እኛ አሁን ወደ 5 6 እኔ ጋር 6 ነን ኢትዮጵያኖች እና በወር አንዴ ነው ደሞዝ የሚሰጠን። ገባችሁ? ግን ቤተሰብ አንዳንድ ቤተሰብ የማትረዱ ቤተሰብ አላችሁ። አረብ ሀገር ስላለች ብቻ ብር ሞልቶ የፈሰሰ የሚመስላችሁ ቤተሰቦች አላችሁ። እኔ አንዳንድ ቤተሰብ ትገርሙኛላችሁ፣ በጓደኞቼ እያየሁት ስለሆነ ማለት ነው። እና በወር አንዴ ነው ብር የሚመጣ። ልክ ኢትዮጵያ የመንግስት ሰራተኛ እና የቤት ኪራይ የምትቀበሉ ሰዎች ልክ አረብ ሀገር ያለ ሰው ጋር አንድ ነው። ምክንያቱም በወር አንዴ ነው ደሞዝ የሚሰጠን። ወሩም ሙሉ ለፍተን ወሩም ሙሉ ስንት ስቃይ አይተን አላርም እየጮኸብን በጭንቅላታችን ስንት የእሷ ጩኸት እየጮኸብን የሰዎቹ ጩኸት የልጅ ጩኸት ስንት ጭንቅላታችንን ብዝብዝ ብሎ እየጮኸብን በወር አንዴ ነው ደሞዝ የሚሰጠን። ገባችሁ? እና ኢትዮጵያ ያላችሁ ሰዎች የኔ ቤተሰቦችን ባይሆኑም ግን እኔ አንዳንድ ከጓደኞቼ ስለማይ ነው። እና ይሄ መልእክቴ ነው። አይ እኛ ከወር በፊት እንቀበላለን የምትሉ ማዳም ቤት የምትሰሩ እስቲ አረብ ሀገር ያላችሁ ኮመንት አድርጉልኝ። እኔ እንዳንቺ ነው የምትሉም እንደዛ ኮመንት አድርጉልኝ እንጂ እኔ አሁን እውነቴን ነው። እኔ ከወር በፊት እኔ ምንም አይነት ገንዘብ አላገኝም። በወር አንዴ ነው የምትሰጠኝ። ሰርቼ መከራይቼ ሌሊት ተነስቼ ስንት ስቃይ፣ በዛ ላይ ጭቅጭቁ ንዝንዙ ስንት ስቃይ ያለው አረብ ሀገር ስትኖሩ ታውቁታላችሁ። ውረጂ ተሰቃይ ስንት ስቃይ አለ። እና በወር አንዴ ነው ብር የሚመጣ፣ በወር አንዴ ነው ደሞዝ የሚመጣ። እና እባካችሁ ኢትዮጵያ ያላችሁ ሰዎች ደግሞ ተረዱ፣ መረዳት አለባችሁ። ብር እንደ ዛፍ አይሸመጠጥም አረብ ሀገር ስላለን ብቻ። የሀገር ልዩነት ነው እንጂ ማንኛውም ኢትዮጵያ ላይ እንደሚሰራ በወር እንደሚያገኘው ነው እዚህ ሀገር የሚገኝ አረብ ሀገር። እና እባካችሁ አሁን አረብ ሀገር ያላችሁ ልጆች ከወር በፊት እንቀበላለን ጽጌረዳ ብላችሁ እስቲ ኮመንት አድርጉልኝ። ይሄ በጣም እኔ በቃ ውስጤ ይሄ መልእክት መናገር አለብኝ ብዬ ነው ስለተሰማኝ ነው። እና አንዳንዴ ኢትዮጵያ ደግሞ ሲደወል እንዴት ነው ኑሮ እንዴት ነው ደህና ናችሁ ስትባሉ ኑሮ ተወዶ ኑሮ እንደዚህ ነው አትበሉ እንዴ። አረብ ሀገር የምትኖር ሴቶች አረብ ሀገር የሚኖሩ ሰዎች አገራቸው መግባት ይፈልጋሉ። እናንተ እንዲህ ናችሁ ስትሉ ምን እናደርጋለን ሄደን የሚሉ አሉ። እና እባካችሁ እንደ ውጭ ሀገር ያሉ ሰዎችን ብር እንደ ቅጠል የሚያፍሱ አስባችሁ አታስቧቸው። በወር አንዴ ነው ደሞዝ የሚመጣው። በቃ በወር አንዴ ነው ብር የሚሰጠው። ስለዚህ ወር ጠብቃችሁ ነው የሆነ ነገር ማድረግ የምትፈልጉ ኢትዮጵያ ያላችሁ ሰዎች የምትፈልጉ እንጂ በየቀኑ በየሰዓቱ በየሰከንዱ ብር አይታፈስም አረብ ሀገር።
በተለይማ እንደው አንዳንድ ቤተሰብማ እንደው ስፍስፍ የምትሉ እንዴ! በቃ ይሄ መልእክቴ ነው። እስቲ ጽጌረዳ ከወር በፊት እናገኛለን የምትሉ እስቲ ኮመንት አድርጉልኝ እና ደግሞ ሰብስክራይብ፣ ላይክ፣ ኮመንት አድርጉልኝ። በዚህ አጋጣሚ ደግሞ ዩቱብ መስራት የምትፈልጉ ዩቱብ ማስሞላት የምትፈልጉ ዩቱብ መክፈት የምትፈልጉ ልጆች ደግሞ ታች ላይ ኮመንት አድርጉልኝ። አነባለሁ ኮመንታችሁን። አድራሻ ሰጣችኋለሁ፣ ማን እንደሚከፍትላችሁ ማን እንደሚሞላላችሁ እና ሊንኳንም ቢሆን አደርግላችኋለሁ። በጣም ነው የማመሰግን።